እስር ቤት የምታይበት ከተለያየ የብሔር ብሔረሰብ ሰው የምታገኝበት ከተለያየ እምነት ሰው የምታይበትና እምነትህ ላይም ደግሞ የበለጠ ጌታህን የምታመልክበት እውነት አምልኩ እንዲሁም ደግሞ አይምሮህን አስፍተህ የምታይበት በነገራችን ላይ ብዙ በተለያዩ ይሄ ስፔሻሊ ይሄ ዲፕ ቲንክ የሚሉት ፈረንጆቹ የጥሞና ጊዜ አበሾች እንደምንለው አንዳንድ ሰው እስር ቤት አንዱ የጥሞና ጊዜ ነው የምታስብበት ጊዜ ነውና ከከተማ ወጣ ብዬ ምናምን ይላል ሰውና አንዱ ፓርት ኦፍ ዲፕ ቲንክ ፕሪዝን ላይ ነው ብዙ ነገር የምታየው። ወላሂ በጣም ብዙ ኢትዮጵያውያን ተዋውቅ ያለው በጣም ብዙ ሰዎች ጋር ወንድምነት ፈጥሮ ያለው በጣም የሚናፍቁ ሰዎችን ታገኛለህ እዛ ውስጥ። በነገራችን ላይ የእያንዳንዱን ሰው እኔ ያው በተፈጥሮዬ ከሰው ጋር በጣም ሶሻብል ነኝ፣ በጣም እግባባለሁ፣ ተዋወቃለሁ ወዲያውና ከእያንዳንዱ ሰው የእንትኖችን እንሰማለሁ ማለት በምንድነው የገባኸው፣ በምንድነው የታሰርከው፣ ምንድነው ምናምን፣ እንዴት ነው ይሄ ጥፋት ተጸጽተሃል፣ ከዚህ በኋላስ ምን ታደርጋለህ፣ ምን ፕላን አድርገሃል ብዬ ጠይቃቸዋለሁ በእውነት እና ብዙ ሰዎችን ደግሞ ሞቲቬትም አደርጋለሁ። በጣም በሚገርማችሁ ሁኔታ እስር ቤት ውስጥ በትልቁ ተጽፎ ያለው አባባል መሃል አንዱ ያለፈው ከሚመጣው አይበልጥም ይላል። እውነትም ያለፈው ችግር ከሚመጣው አይበልጥም። እንደገናም ደግሞ ብዙ ኤዱኬትድ የሆኑ ብዙ ላይፍ ኤክስፒሪየንስ ያላቸው በጣም በህይወታቸው ብዙ ችግሮችን ያዩ ብዙ ትምህርት የተማሩ ቶፕ እስከ ትላልቅ ሌቭል የደረሱ ሰዎችን የምታገኝበት ቦታ ነው እስር ቤት ማለት። ግን እንደዛም ሆኖ ወንድምቶቼ ብዙ ነገራችሁን ወደ ኋላ ይጎትታል፣ ላይፋችሁን ወደ ኋላ ይጎትታል። በከብዙ ነገራችሁ በተቻላችሁ መጠን በየቀኑ በየደቂቃው በእያንዳንዱ የህይወት ክንውናችሁ ውስጥ በጣም ትዕግስትን ማወቅ መቻል አለባችሁ። የደቂቃዎች ትዕግስት አለመታገስ ህይወት ያበላሻል። የደቂቃዎች ትዕግስት አለመታገስ የሰውን ህይወት እንድታጠፋ ምክንያት ትሆንና የብዙ ዓመት ህይወት ይበላሻል። ስለዚህ ትዕግስት ሁሌም በህይወታችሁ ላይ መታገስ መቻል ለህይወታችሁ ትልቁ ቁልፍ ትልቁ መማሪያ ሊሆናችሁ ይገባል። በነገራችን ላይ ኩፍኝ የሚባል በሽታ ታውቃላችሁ? ኩፍኝ ወጣልኝ ምናምን እንደሚባለው ወይ ነገር ወጣልኝ በጣም በህይወታችሁ ላይ እጅግ በጣም ጥንቃቄ አድርጋችሁ ስፔሻሊ ከወንጀል ራሳችሁን ጠብቃችሁ እኛ የማናቃቸው ወንጀል ነው ተብሎ የማናስባቸው ነገሮች ወደ ህግ ሲሄድ ግን ወንጀል ሆኖ ነው የምናገኘውና ያንን ነገር እጅግ በጣም ጥንቃቄ ማድረግ። ወላሂ የሰው ልጅ ጠዋት ከቤቱ ሲወጣ ጌታ ሆይ በሰላም አውለኝ፣ በሰላም ወደ ቤቴ መልሰኝ ብሎ ጸሎት አድርጎ በሰላም ወደ ቤት ተመልሶ ማታውን ደግሞ ጌታዬ በሰላም አሳድረኝ ብሎ በሰላም አድሮ ጠዋት ወደ ስራ መሄድ ማለት ቀላል ነገር አይደለም። ማረሚያ ቤት ወር ደግሞ የነበርኩበት ቦታ ያው እንደምታውቁት የምትተኛበት አልጋ ምንድነው ብረት አልጋ 80 ሳንቲሜትር ነው። 80 ሳንቲሜትር ፍራሽ ማለት ነው የምትተኛው። የሆስፒታል አልጋ 80 ሳንቲሜትር ነው። ታውቃላችሁ? ግን ይሄንን የሆስፒታል ሂደህ ብትተኛ 80 ሳንቲሜትር አልጋ ነው የሚሰጥ።
ሕክምና ምንድነው እስር ቤት ስፔሻሊ ወደ ማረሚያ ቤት ደግሞ ስትገባ 80 ሳንቲሜትር አልጋ ነው የሚሰጥህ ማለት ነው። በቃ ያ ነው ያንተ ቤት። ፊት ለፊት ላይ 80 ሳንቲሜትር አልጋ ይኖራል፣ ሌላ ሰው የሚተኛበት። በጎንህ ደግሞ ሌላ ሰው 80 ሳንቲሜትር ላይ ይኖራል። ያንተ ቤት ያ ነገር ተወስኖብህ ኦር ደግሞ የሆነ ነገር ተፈጥሮ እስክትወጣ ድረስ ያቺ ያንተ ቤት ነች ማለት ነው። በጣም ደስ የሚለው ነገር እስር ቤት ውስጥ በጣም ዲስፕሊን አለ። እስረኛው እርስ በርስ በጣም ይተሳዘናል። ኢትዮጵያዊነትን ታያለህ እዛ ውስጥ። እየበላህ አንተ ጋር ምግብ መጥቶ ሌላውን ሰው አይርበውም። በእውነት እስር ቤት ውስጥ ያለ ሰው የታሰረ ሰው እንደሚተዛዘን ውጭ ያለ ሰው ቢተዛዘን ማንም ሰው አይቸገርም፣ ማንም ሰው አይርበውም። እስር ቤት ውስጥ እጅግ በጣም መተዛዘን አለ። እጅግ በጣም ሪስፔክት ትደራረጋለህ። እኔ ጋር ምግብ መጥቶ ሌላው ሰው አይርበውም። ሼር አድርገህ ነው አብረህ የምትበላው። ብዙ ሰው ምናልባት ታስሮ ሊሆን ይችላል፣ ግን የእስር ቤት ኤክስፒሪየንሳችሁ የፖሊስ ጣቢያ ሊሆን ይችላል። የማረሚያ ቤቱ ግን ትንሽ ከዛኛው ወጣ ያለ ነው። ለምን ማረሚያ ቤት ስትሄድ ልክ 12 ሰዓት ወይ 11 ተኩል በር የሚዘጋው። እኔ ትንሽ በጣም ያስጨንቀኝ የነበረው ምንድነው 11 ተኩል ላይ በሩ ሲዘጋብህ ይሄ ክፍተት አለው በሩ እና ሽቦ ነገር አለው እንደዚህ ብርሃን ታያል። አንዳንዴ 11 ተኩል ወይ 12 ሰዓት ቀን ነው የሚሆነው አንዳንድ ጊዜ አጋጥሟችሁ ከሆነ እና ያቺ ጨለማ እስክትጠፋ ድረስ በሩ ሲዘጋብህ በጣም ያስጨንቃል። ጨለም ሲል በቃ አይምሮህን እስር ቤት እንደሆንክ ስለምታውቅ ወሬ ትጫወታለህ፣ ትቀላለዳለህ። በጣም ብዙ ቀልድ የሚያውቁ ልጆች ታገኛለህ። በቃ ትክክለኛ የከተማ ልጅ ታያለህ፣ የገጠር ልጅ ታያለህ፣ ቶፕ የጨስ አራዳ ታያለህ። ምንም ደግሞ ማያውቅ የኔ ቢጤ ታገኛለህ እዛ ውስጥና ግን ደስ የሚለው ነገር ከእያንዳንዱ ጋር ትምህርት ትወስድበታለህ። በእውነት ወንድም እህቶቼ እጅግ በጣም መጠንቀቅ ያለባችሁ ነገር በጣም ቀላል በሚባል ስህተት ሰው ወንጀል ይሰራል። ቀላል በሚባል ስህተት፣ ቀላል የሚባል ስህተት ማለት ምንድነው? ትዕግስት በማጣት ቀላል ትዕግስት በማጣት አንዳንዴ በጣም ከአእምሮ ውስጥ የማይወጣ የአንድ ልጅ ታሪክ ልንገራችሁ። የሆነ ቀን የቀን ጎዶሎ እንደሚባለው ምናልባት ኤግዛክት ታሪኩን ከነገርኳችሁ ሰዎቹ እየሰሙን እንዳይሆን እፈራለሁ። ቤተሰቦቿ ከቤት ትንሽ ማምሸት ይፈልግና እራት ሊበላ የሆነ ያው እንደምታውቁት እንትን የሚደረግበት ቤት ይሄዳል፣ መጠጥ ማለት ነው። ከዛ በኋላ እዛ መጠጥ ቦታ ላይ ቁጭ ብሎ የተጫወተ እያለ አንድ ቆንጅዬ ልጅ በሆነ አጋጣሚ ትመጣለች። ቦታ አይጠፋና ከሰው ጋር ነው የመሰለኝ ነው የሚለኝ እሱ። ከሰው ጋር ያለች ነው የመሰለኝ። ቦታ አጣችና እኔ ጋር መታ ቁጭ አለች አለ። አጋጣሚ ነው እሷን ብቻዋን ነበረች። ተዋወቁ፣ ተጫወቱ፣ ምናምን ተግባቡ። ከዛ በኋላ ያው ግንኙነታችን እየቀጠለ ሄደ ማለት ነው። በዚህ መሃል የሆነ ቀን የቀን ጎዶሎ ችግር ምን ያክል የሰው ህይወት ሊያበላሽ እንደሚችል የደቂቃዎች ስተት፣ የደቂቃዎች ትዕግስት ማጣት ምን ያክል ህይወት ሊያበላሽ እንደሚችል አስቡ። የሁለት ሰው ህይወት ነው የተበላሸው እዚህ ታሪክ ውስጥ። ቤት ቁጭ ብሎ የተጫወቱ እያሉ ትንሽ ይትናደድና ጠርሙስ ነገር ነበረ ይመስለኛል እንደነገረኝ ከሆነ ጠርሙሱን አንስታ እንደዚህ ወደ ወንበሩ ላይ ስትለቅ ወንበሩ መስታወት ነው። ያው ቀኗ ይደርስና ቀኗ ይደርስና ያ መስታወት ተሰብሮ ይወጋታል።
አሁን ካሜራ የለም እዚህ ውስጥ ልጅቷ ሆስፒታል ሄዳ ቴንኪው አጂ ልጅቷ ሆስፒታል ሄዳ ስትታከም ህይወቷ አለፈ። አሁን በዚህ መሃል ተጠያቂ የሚሆነው ማን ነው? ይሄ ልጅ ነው ማለት ነው። ወደፊት ምን ሊፈረድበት ይችላል፣ ምን ሊሆን ይችላል የሚለውን አናቅም። ያው ህግ ነው ሊያውቀው የሚችለው እና በፊት ውጪ ያለው ከመታሰሬ በፊት በጣም የሚገርማችሁ ነገር ፊልም ላይ የማየውን ፊልም ላይ የማየው ከባለቤቱ ጋር እየተጫወቱ ምን እያሉ በድንገት ይጨቃጨቁና እንዲህ ይገፈትራታል። ሲገፈትራት ይሄ አናቷ ወይ መሬቱን ይመታዋል፣ ወይ የወንበሩ ጠርዝ ይመታታል፣ ወይ ደግሞ የአልጋው ጠርዝ ይመታታል። ዘን ህይወቷ ያልፋል ማለት ነው። ፊልም ላይ የማየውን እንደዚህ አይነት ታሪክ እስር ቤት ውስጥ ትሰማለህ። ይሄ ነገር አጋጣሚ ስገፋት ይሄ ነገር ተፈጠረ፣ ወደቀች ምናምን የሚል ታሪኮችን ታያለና ምን ለማለት ፈልጌ ነው ወንድም እህቶቼ፣ ያው ታውቃላችሁ እንግዲህ በተለይ በግድያ ተጠርጥሮ የታሰረ ሰው ቅጣቱ በጣም 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 ከባድ ነው። የህሊና ጸጸትም ነው። ኦፍ ኮርስ ምንም ጥያቄ የለውም። የሆነ ሰው ወርወረ ያ ሰው ለግድያ የሚደርስ ውርወራ አይደለም የወረወረው፣ ግን ነካ ሲያደርገው ነው ያ ሰው ወድቆ የሞተው። የህይወቱ ተበላሸ፣ እሷም ደግሞ ህይወቷ አለፈ ማለት ነው። እውነቱን ለመናገር ምን ልላችሁ ፈልጌ ነው፣ የሰው ልጅ በህይወቱ ውስጥ እጅግ በጣም መታገስ፣ ስፔሻሊ ወንድሞቼ ውጪ ላይ ህጋዊ ነው ብለን የምንሰራቸው ነገሮች፣ ህጋዊ ነው ብለን የምናደርጋቸው ድርጊቶች፣ ህጋዊ ነው ብለን የምንናገራቸው ንግግሮች ወደ ህግ ቋት ውስጥ በሚገቡበት ሰዓት ዋጋ ያስከፍላል። ስፔሻሊ ከምንም በላይ አንድ ወዳጄ ምን አለኝ መሰላችሁ? አይ ቲንክ መጽሐፍ ቅዱስ ላይ አለ ብሎ ነው የነገረኝ። እቺ ምላስ ያው ማውጣት ስላልፈለኩ ነው ስክሪንሾት እንዳያደርጉት። እቺ ምላስ ምን ያክል ትንሽ እንደሆነች አስቧት። በምላስ የሰው ልጅ ይታሰራል በሚናገረው ንግግር። በምላስ የሰው ልጅ ህይወቱን ያጣል። በምላስ የሰው ልጅ ቢዝነስ ሰርቶ ህይወቱን ያኖራል። በምላስ የሰው ልጅ ብዙ ነገሩ ይበላሻል። ህይወቱ ምዝረብል ይሆናል። ህይወቱ ስኬታማ ይሆናል። እና ወንድም እህቶቼ ካላችሁ አካል ውስጥ በጣም ልትጠብቁት የሚገባችሁ ነገር ምላሳችሁን ነው። እቺ ምላስ ታውቃላችሁ፣ የሰው ልጅ ይሄ ምላስ እንቅስቃሴ ባያደርግ እዚህ ውስጥ ቁጭ ብሎ ይሄ ጉሮሯችን ምራቁን ወደ ላይ ወስዶ አፋችን ውስጥ ባይሞላ ደርቆ ደግሞ ይሄ ጉሮሮ ደረቀ ማለት አለቀ፣ ሞትክ ማለት ነው። ስለዚህ ምላስ የሚያመጣው ጣጣ ያሳስርሃል፣ ህይወትን ያስጠፋሃል። ሶሪ ኔትወርክ ስልክ የተደወለብኝ ስለሆነ ነው። ያሳስርሃል፣ ህይወትን ያስጠፋሃል፣ ብዙ ነገርን ችግር ውስጥ ይከታል ማለት ነው። ስለዚህ በተቻለን መጠን እኔ እውነቱን ለመናገር የምንናገረው ንግግር ህይወታችንን ምን ያክል ከፍ ሊያደርገው እንደሚችል፣ በምላሳችን ደግሞ ባመጣነው ጣጣ ምን ያክል ህይወታችን ችግር ውስጥ ሊገባ እንደሚችል ያየሁበት የተማርኩበት። የሰው ልጅ ለደቂቃዎች ትዕግስት የሰው ህይወት ላይም ችግር ይፈጥራል፣ በራሱ ህይወት ላይም ችግር ይፈጠራል። በእውነት በጣም ብዙ አስተማሪ የሆኑ ታሪኮችን ወደፊት አወራችኋለሁ። ስፔሻሊ ፍርድ ያገኙና ኦልሬዲ የተፈረደባቸውን ሰዎች ኢንተርቪው ካረኩኝ የወሰድኩት ለኔም ትምህርት የሆነኝ ለናንተም ደግሞ ብነግራችሁ ትምህርት የምታገኙበት
ነገሮች በጣም ብዙ ነገር አካብቼ ነው የወጣሁት። ግን የሰው ልጅ አሁንም ደግምላችኋለሁ፣ ማታ በሰላም ወጥተህ ቤትህ ጌታህን አመስግነህ አድረህ ጠዋት ደግሞ ጌታ ሆይ በሰላም መልሰኝ ብለህ ቤት መመለስ ቀላል ነገር እንዳይመስላችሁ። በዚህ ሰዓት እኔና እናንተ ከደቂቃዎች በኋላ ወደ መኝታችን ነው የምንሄደው። ጠዋት ወጥቶ በመኪና አደጋ ኦር ደግሞ በሆነ ትዕግስት በማጣት ህይወቱ የተበላሸ ስንት ሰው አለ። በብዙ መልኩ የተረዳሁት ግን የደቂቃዎችን ስተት፣ የደቂቃዎች ትዕግስት አለመታገስ ህይወት እስከ ማስጠፋት ደረጃ ይደርስና የብዙ ሰዎች ህይወት አደጋ ውስጥ ይገባልና እጅግ በጣም መጠንቀቅ ያለብን ነገር ቢኖር ወንድሞቼ፣ በዚህ ምድር ላይ እስር በጣም ከባድ ነው። እጅግ በጣም ፔን አለው። በጣም ያማል። መታሰር ቀላል እንዳይመስላችሁ፣ በጣም ያማል። እኔ 4 ወር ከምናምን ታስሬ በምወጣበት ሰዓት ምን ያክል ብዙ ነገሮች ምዝረብል እንደሆኑ ሳስበው ብዙ ዓመት ታስረው ደግሞ ተፈተው ህይወታቸውን ለማስተካከል ስትራግል የሚያደርጉ ሰው ሳይ በእውነት እጅግ በጣም ውስጥ ያዝናል። ከዚህ በኋላ አይደለም በአመታት በወራት ደረጃ ከዙሪያ ብዙ ነገር ስታጣ ዲኤንኤ ቴንክ እውነትህን ነው። እጅግ በጣም ነው የሚያስተምረው። ብዙ ነገሮችህን ያበላሸዋል። ብዙ ክህደት ይፈጠራል። እኔ አንድ በጣም ወዳጅ ያለ እናወራለንና የሚወዳት ሊያገባት ያጫት ልጅ ኦልሬዲ ለትዳር ተዘጋጅተው ለጊዜው እዚህ ቦታ ላይ መንገር በማልፈልገው ጥፋት ይታሰራል። ምን አጋጠመው መሰላችሁ ወንድሞች? እንደዚህ ሁኛለሁና እዚህ ቦታ ነኝ ብሎ ይነግራታል። ኦልሬዲ ሊጋቡ ነው። ነገሮች ሁሉ ተስተካክሎ መስመር ይዞ ምናምን በቃ ጨርሶ ነው አጋጣሚ ይሄ ነገር ሀፕን ያደረገበት። እንደ ድል ሆነና እንደምታውቁት የሰው ልጅ ቢጫ ልብስ ነው የሚለበሰው ታውቃላችሁ። እስር ቤት ወይኔ ቤት ሰው ሲገባና ያንን ቢጫ ልብስ ግን አንድ ነገር ማወቅ ያለባችሁ ያን ቢጫ ልብስ የለበሰ ሰው በቃ ህይወቱ ዳሜጅ ሆነ ማለት በጣም ይከብዳል። አንዳንድ ሰው ሲታሰር የሚፈታም አይመስለውም። እና ወደ ታሪክ ልመለስና ልጅቷ እዚህ ቦታ ነኝ ብሎ መልእክት ያስልክባታል። ከዛ በኋላ ቅዳሜ ያስልክባትና እሁድ መልስ ምግብ የሚያመጡለት ሰዎች ነበሩ። መልስ ይጠብቃልና ምንድነው የተባለው መልስ? ኦ ሶሪ ቦታው በጣም ሩቅ ስለሆነ ከከተማ መምጣት አልችልም አለችው። እንደ ድል ሆኖ ግን በ3ኛ በ4ኛ ወር ልጁ ተፈታ። 5 ወር 6 ወር አካባቢ ተፈታ። እና ምን ልላችሁ ፈልጌ ነው፣ ስፔሻሊ የታሰረ ዘመድ ያላችሁ ሰዎች በስተትም ይሁን በምንም ይሁን ዋቴቨር የታሰረ ሰው መጠየቅ፣ ማጽናናት። ሰው የሚናፍቀው ወንድሞቼ ሰው ይናፍቀዋል። የሚጠይቀውን ሰው ይናፍቃል። ጠያቂ ይናፈቃል። በእውነቴን ነው የምነግራችሁ። ጠያቂ ይናፈቃል። ደስ የሚለው ነገር ግን በጣም ትተዛዘናለህ። በጣም ትተሳሰባለህ። አብሮ መኖር በዛው ልክ ትለምዳለህ ማለት ነው።
ባጭሩ የአራት ወር ተኩል ጊዜ ደግሞ በነገራችን ላይ በጣም አጭር ጊዜ ነው የሚመስለው፣ ግን 4 ወር አካባቢ ነው ይሄ ነገር ሀፕን ያደረገውና let me see one time